በዚህ ቪዲዮ ማንም የማይነግራችሁን የዚህ የሚሊ ሮዝሜሪ ሄር ኦይል መጥፎ ጎድኖችን ወይም ጉዶችን የማሳያችሁ ይሆናል። ይሄ ብቻ አይደለም፣ በትክክል ከተጠቀማችሁት ደግሞ ፀጉራችሁን የማሳደግ አቅም አለው። ታዲያ መቼ መቼ ብትጠቀሙት ጥሩ እንደሚሆን፣ ለየትኛው የፀጉር አይነት እጅግ አሪፍ እንደሆነና ለየትኛው ደግሞ መጥፎ እንደሆነ፣ ከዚህ በተጨማሪ ይሄን ቅባት ከተቀባችሁ መቼ ለውጥ ልታዩ እንደምትችሉ አሳያለሁ። ከመጨረሻው ከተከታተላችሁ ደግሞ ፌኩን እና ኦሪጂናሉን እንዴት መለየት እንደምትችሉ አብራራ። ሳሚ ባላለው በዚህ ቻናል ለፀጉርሽ የሚጠቅሙ የተለያዩ ቲፖችን ሼር የምናደርግሽ ይሆናል። ፀጉርሽ እንዳይበጣጠስ እንዳይነቃቀል ከፈለግሽ ይሄ ቻናል የግድ ያስፈልግሻል። ለዛም ላይክ እና ሰብስክራይብ በማድረግ ይህን ቪዲዮ እንድትጀምሪ በአክብሮት ጋብዝሻለሁ። ይህን የሚሊ ሮዝሜሪ ኦይል በጣም ብዙ ሴቶች ቲክቶክ ላይም ዩቲዩብ ላይም ማስተውለሽ ይሆናል። በጣም እያስተዋወቁት በጣም ወደነዋል፣ እጅግ አሪፍ ነው፣ እባክሽን ግዢው እያሉ ሲያስተዋውቁ አይተሽው ይሆናል። አንዳንዶቹ ደግሞ በጣም የገንዘብ ብክነት ነው እንደውም ያጋጠመን፣ ይሄን በመግዛታችን ምንም ጥቅም የለውም፣ በጣም ፌክ ነው፣ በጣም ዝም ብሎ የተዋወቀ ፕሮዳክት ነው፣ እንደውም ጭራሽ ደግሞ ስካልፓችንን ወይም የራስ ቅላችንን አስቆጣው፣ ፎረፎር አመጣብን፣ የተለያዩ ነገሮችን ሲናገሩ ሰምተሽ ይሆናል። ታዲያ የትኛው ትክክል ነው? እጅግ በጣም ጥሩ ነው ወይስ እጅግ በጣም መጥፎ ነው? በእርግጥ በጣም በተሳሳተ መንገድ ከተጠቀምሽው ፀጉርሽን እንዲያድግ አይደለም ጭራሹን እንዲጠፋ የማድረግ አቅሙ ትልቅ ነው። ታዲያ አጠቃቀምሽ ደግሞ በምን ይወሰናል? በምትኖሪበት ይወሰናል፣ እንዲሁም በፀጉርሽ አይነት ይወሰናል፣ ከዛ ደግሞ በፕሮዳክቱ ይወሰናል ማለት ነው። እያንዳንዱን አሁን አንድ ባንድ የማሳየሽ ይሆናል። አረብ ሀገር ከሆነ ያለሽው እንዴት መጠቀም አለብሽ፣ አሜሪካ፣ የተለያዩ አውሮፓ ሀገራትም የምትኖሪ ከሆነ እንዴት መጠቀም አለብሽ፣ አጠቃቀምሽ ምን ይመስላል፣ ብዛቱ ምን ይመስላል፣ መቼ ለውጥ ልታይ ትችያለሽ የሚለውን ከመጥፎ ጎኖቹ ጭምር እያንዳንዱን በዚህ ቪዲዮ አብራርቼ የማሳየሽ ይሆናል። ታዲያ መጀመሪያ ጥቅሙ የተባለውን ነገሮች እያንዳንዱን ላሳይሽ። የመጀመሪያው ሚሊ ሮዝሜሪ ኦይል ከስሙ እንደምትረጁ በውስጡ ሮዝሜሪ አለው። ታዲያ ስካልፕሽን በምትቀበልበት ሰዓት የበለጠ ብለድን ቡስት የማድረግ ስቲሙሌት የማድረግ ማለትም የማነቃቃት ሰርኩሌሽንን የመጨመር ነገር ስላለው ስታንዶቹን ሄር ስታንዶቹ ጠንካራ እንዲሆኑ ወይም ደግሞ ፀጉር የሚወጣበት ዘለላ ጠንካራ እንዲሆንና አዳዲስ ፀጉር እንዲወጡ የማበረታታት አቅም አለ። ከዛ በተጨማሪ ደግሞ ፔፐርመንት እና ቲትሪ ስላለው እንደ ዳንድረፍ ያለ ማለትም እንደ ፎሮፎር ያለ ችግር የሚከሰትብሽ ከሆነ እሱን ለማረጋጋት እንዲሁም ደግሞ ስካልፕሽ የሚቆጣ ከሆነ ወይ ደግሞ እንደ ቁስል ኢቺ ያሳክክ አይነት ነገር ካጋጠመሽ የራስ ቅልሽ ላይ ይሄ ፔፐርመንት እና ቲትሪ በመኖሩ ምክንያት የሚሊ ሮዝሜሪ ኦይል ያረጋጋል ተብሎም ይነገራል። ከዚህ በተጨማሪ ደግሞ ባዮቲን እና ናቹራል ኦይልም ስላለው የፀጉርሽን ስታንዶችን ጠንካራ የማድረግ ዘለላዎቹ እንዳይነቃቀሉ አሪፍ እንዲሆኑ የማድረግም አቅም አለው። ታዲያ ይህን ሁሉ ስነግርሽ በጣም ጥቅም አለው ብለሽ ለመግዛትም እንዳትቸኩኝ። ምክንያቱም አሁን የምነግርሽ ነገር ደግሞ መጥፎ ጎኖችን ነውና ማለት ነው። ሁሉም ሰዎች ይወዱታል ማለት አይደለም፣ ሁሉም ሰዎችም ይጠሉታል ማለት ስላልሆነ ምን ምን መጥፎ ፓርቶች አሉት፣ ምን ምን መስተካከል አለበት፣ እንዴት መጠቀም አለብኝ፣ ከዛ ደግሞ ማስተዋል ያለብኝ ነገር መቼ ማቆም አለብኝ ይህን ፕሮዳክት የሚለውን ነገሮች ስለማሳይሽ አሁንም እስከ መጨረሻው ይህን ቪዲዮ እንድታይ በድጋሚ ላሳስብሽ እፈልጋለሁ። ታዲያ የመጀመሪያው መጥፎ ነገር ተብሎ የሚጠቀሰው ይሄን የሚሊ ሮዝሜሪ ኦይል በጣም ብዙ ሴቶች የሚጠሉት እንዲሁም ብዙ ሰዎች ሰጀስት የማያደርጉት ምክንያት አንደኛው ምክንያት ምንድን ነው? ሽታው ነው። በጣም ሽታው ጠንካራ ነው። አንዳንድ ሴቶች በእርግጥ ይወዱታል፣ ግን ደግሞ አብዛኛው ሴቶቹ በሽታው ምክንያት አይመርጡትም። ሁለተኛው ነገር ደግሞ ምንድነው? ጠንካራ ኦይል ስለሆነ ወይም ደግሞ ቱማች ኦይል ስለሆነ ስካልፕ ላይ ክሎግድ ማድረግ ማለትም ፖሩን የመዝጋት አቅም ይኖረዋል። እንዲሁም ደግሞ አንዳንዴ ስካልፕንም ቁጣ ሊቀሰቀስ ይችላል። የራስ ቅልን ቁጣ የበለጠ እንዲቆጣ ሴንሲቲቭ እንዲሆን የማድረግ አቅም ሊኖረው ይችላል። ሶስተኛው ነገር ደግሞ ምንድነው? ሎፖሮሲቲ ከሆነ የፀጉርሽ አይነት እንዲሁም ደግሞ ለአንዳንድ ሴቶች እንዳይዘናፈል ሊያረገው ይችላል። እንዳያፍታታ እንዲፍታታ ላያረገው ይችላል። ስለዚህ ይሄም እንደ ጉዳት የሚነሳና እንደ መጥፎ ነገር ከሚነሱ ነገሮች ውስጥ አንዱ ነው። ሌላኛው ደግሞ ምንድነው? ወዲያው ለውጥ ላታይበት ትችላለሽ። በቃ ልክ እንደ ሌሎቹ ፕሮዳክቶች በቀናት ውስጥ ወይም በሳምንታት ውስጥ የተወሰነ ለውጥ እንኳን ላታይበት ትችላለሽ። ይልቁንም ወራቶች እንዲሁም ረጅም ጊዜ የሆነ ጊዜ ሊወስድበት ይችላል። ከዛ ደግሞ ምንድነው የመጨረሻውና በጣም አሳሳቢው ነገር ምንድነው? ኦሪጂናልና ፌኩን ለመለየት እጅግ አዳጋች ነው። በባለሙያዎች በጣም ይፈተናሉ ብዙ ባለሙያዎች እና ተሳስተሽ ፌኩን ፕሮዳክት ከገዛሽው አስቀድሜም እንዳልኩት ኦሪጂናል ምንድነው ቶሎ የማደጉን ነገር ቀርቶ እንደው የበለጠ ፀጉርሽ የመበጣጠስ የመሰባበር ነገር አለው። ስለዚህ እነዚህ ሁሉ የሚሊ ሮዝሜሪ ኦይል ዲስአድቫንቴጅ ወይም ደግሞ ጉዶች ወይም መጥፎ ነገሮች ተብሎ በስፋት የሚነገሩ ነገር ግን ደግሞ በሻጮች ይህን ቅባት እንድትጠቀሚ በሚጎተኩቱሽ ሰዎች በብዛት የማይነገሩ አንዳንድ ባህሪዎች ናቸው።
ነገር ግን ቅድም እንዳልኩሽ ጥቅሞችም አሉት አይደለ? በስነ ስርዓት ከተጠቀምሽው ደግሞ ፀጉርሽን የማሳደግ ጥቅም እንዳለው ኢንግሪዲየንቶቹን በመናገር በውስጡ ምን ምን እንዳሉት በማሳወቅ ነግሬሻለሁ። ታዲያ እንዴት መጠቀም አለብኝ? በስነ ስርዓት እንዴት በመጠቀም እነዚህን ጉዳቶችን ቀንሼ ፀጉሬን እንዴት ማሳደግ አለብኝ? ረጅም ፀጉር እንዲኖረኝ እንዴት ማድረግ አለብኝ ለሚለው ደግሞ አሁን አንድ ባንድ አሳይሻለሁ። ከምትኖሪበት ቦታ በተጨማሪ ደግሞ መጀመሪያም እንዳልኩት የፀጉርሽ አይነት ሮዝመሪ ኦይሉ ወይም ሚሌ ሮዝመሪ ኦይሉ ፀጉርሽን እንዲያሳድገውና እንዳያሳድገው የማድረግ አቅም አለ። ይህም ማለት ምንድነው? የፀጉርሽ አይነት ምንድነው? ሎ ፖሮሲቲ ነው፣ ሚዲየም ፖሮሲቲ ነው ወይስ ደግሞ ሃይ ፖሮሲቲ ነው የሚለው። ስለነዚህ በደንብ በስፋት ከዚህ በፊት ዘርዘር አድርጌ ያቀረብኩት ቪዲዮ አለ። እሱን ገብተሽ ብትመለከችው የበለጠ እንድታቂ ያደርግሻል። በአጭሩ ለማጠቃለል ያክል ግን ምንድነው ሎ ፖሮሲቲ ማለት ቅባት ወይም ደግሞ ኤኒ ፈሳሽ ነገር ፀጉርሽ ላይ ስታደርጊ ቶሎ የማያርሰው ከሆነ ቶሎ ፀጉርሽ የማይመጣው ከሆነ ሎ ፖሮሲቲ የፀጉር አይነት አለሽ ማለት ነው። ሚዲየም ከሆነ ያው ከስሙ እንደምትረጁ ሚዲየም ነው። ሃይፖሮሲቲ ከሆነ ደግሞ ምንድነው ፀጉርሽ ቶሎ ቶሎ ቅባት የሚመጥ ከሆነ ቶሎ ራስ የሚያደርግ ከሆነ ሃይፖሮሲቲ የሆነ ፀጉር አለሽ ማለት ነው። ታዲያ ሚሌ ሮዝሜሪ ኦይል ገዛሽና የትኛው የፀጉር አይነትሽ ጋር በትክክል ይሰራል የሚለውን ላሳይሽ። ሎ ፖሮሲቲ ከሆነ ያለሽ የፀጉር አይነት ሚሌ ሮዝሜሪውን መጠቀም ያለብሽ እንዴት ነው? በትንሹ ነው። ምክንያቱም ቅባት በደንብ አያስገባም ብይሻለሁ አይደለ? ስለዚህ በትንሹ ታደርጊና ልክ ሂት ካፖች አሉ አለ ልክ የፀጉር መሸፈኛ ሙቀት የሚሰጡ ኬፖች ማለት ናቸው። ልክ እነሱ አሉ። እነሱን በመጠቀም የበለጠ ሰርጾ እንዲገባ ማገዝ ትችያለሽ ማለት ነው። ሚዲየም ፖሮሲቲ ከሆነ ካለሽ ልክ እንደ ስሙ ሚዲየም ነው፣ ባላንስድ ነው። ስለዚህ በሳምንት ከ2 እስከ 3 መጠቀም ትችላለሽ። ምክንያቱም በደንብ አብዞርብ ያደርገዋል። ሚዲየም ነው ባላንስድ ስለሆነ። ሃይፖሮሲቲ ከሆነ የፀጉርሽ አይነት በጣም እድለኛዋ ሴት ነሽ ማለት ነው። ያ ማለት ምንድነው? ፀጉርሽ በደንብ ቅባቱን መጥቶ ያይዘዋል። ወደ ውስጥ የመግባት የመስረጽ እድል ስላለው በጣም አሪፍ ይሆናል። ስለዚህ ሚሌ ሮዝሜሪ ኦይል በሄር ታይፕሽም እድገቱም እንደሚወሰን ለማስረዳት ያክል ነው። ነገር ግን ማወቅ ያለብሽ የፀጉርሽ አይነት ብቻ የሚሌ ሮዝሜሪ ኦይል እንዲያሳድግና እንዳያሳድግ የመወሰን አቅም የለውም። ቅድም እንዳልኩሽ ክላይሜንትም ወይም ደግሞ የምትኖሪበት ሀገርም ፀጉርሽ የበለጠ በሮዝሜሪ ኦይሉ እንዲያድግ ወይም ደግሞ የበለጠ እንዲሰባበር የማድረግ አቅም አለው። ታዲያ የትኛው ሀገር ነው የበለጠ ፀጉርሽን ለሚሌ ሮዝሜሪ ኦይል ተስማሚ ነው የሚለውን ደግሞ አሁን የማሳየሽ። ታዲያ እንደ አረብ ሀገራት ያሉ ሞቃት ሀገራት የምትኖሪ ከሆነ የምትቀቢው የሚሌ ሮዝሜሪ ኦይል ሊያግዝሽ የሚችለው ከድርቀት በመከላከል ነው ማለት ነው፣ ሙቀት ስለሆነ አካባቢው። ግን የተለያዩ ወይዘሮች ያሉበት ሀገሮች ለምሳሌ አሜሪካ፣ አውሮፓ ምናምን አንዴ በጋ ይሆናል፣ አንዴ ክረምት ይሆናል። ስለዚህ ክረምት በምትጠቀሚበት ሰዓት ከድራይነስ ልክ እንደ አረብ ሀገሩ ከድራይነስ ለመከላከል የሚጠቅምሽ ሲሆን በጋ የምትጠቀሚበት ከሆነ ደግሞ ከፀሐይ ጨረር በመከላከል ፀጉርሽ የበለጠ እድገቱን ለማፋጠን እንደሚረዳ ያሳያል። ታዲያ መቼና የት መጠቀም እንዳለብሽ እንደዚህ ካብራራው አይቀር መቼ ሪዛልቱን ታያለሽ? መቼ ነው ውጤቱ የሚታወቀው? ይሄ ሮዝሜሪ ኦይል የሚሌ ሮዝሜሪ ኦይል ውጤት አሳይቶኛል ብለሽ የምታስቢው መቼ ነው? ወይም ደግሞ ምንም ውጤት እያሳየኝ አይደለም ብለሽ የምታስቢው መቼ ነው? ኤግዛክት ቀኖችን ደግሞ አሁን እያብራራው ለማሳየው የምትጠቀሚው ሚሌ ሮዝሜሪ ኦይል ውጤቱ የሚያሳየው መቼ ነው የሚለውን ለማወቅ ሚሌ ሮዝሜሪ ኦይሉን ኦሪጂናል ከሆነና ትክክለኛ ከሆነ እየተጠቀምሽው ኮንሲስታንት እየተጠቀምሽው ከሆነ እስከ 1 ወር ባለው ውስጥ ፀጉርሽ ሶፍተር የሚሆን ለስላሳ የሚሆን አቅም አለው። ከዛ በተጨማሪ ደግሞ ስካልፕሽ ጤናማ ይሆናል፣ ፍሬሽ ይሆናል። ማለትም የራስ ቅልሽ አያሳክክሽም፣ የመድረቅ ነገሩን እየቀነሰ ይመጣልሻል። ከዛ ደግሞ በስራ ስርዓት መጠቀሙን አሁንም ከቀጣች ደግሞ እስከ 3 ወር ባለው ደግሞ ፀጉርሽ ጠንካራ የመሆን እድል አለ። ኦልሬዲ ያሉት ነገሮች የመነቃቀል ነገራቸው እየቀነሰ ይመጣና በጥንካሬያቸው ይቀጥላሉ ማለት ነው። እንዲሁም ደግሞ ወደ ግንባርሽ አካባቢ በጣም ግንባርሽ ጋር ሳይሆን ወደፊት የፊት ለፊት ፀጉርሽ ደግሞ ሞር እያደጉ አንዳንድ የፊት ለፊት ፀጉር ብቅ የማለት አቅም አላቸው እስከ 3 ወር ባለው ማለት ነው። አሁንም ኦሪጂናል መሆኑንና ኮንሲስታንቲ ከተጠቀምሽው እስከ 6 ወር ባለው ደግሞ ትክክለኛ የሆነ የፀጉር እድገት ልታገኝ ትችላለሽ። ለውጥ የሚታይ ለውጥ ልታመጭ ትችላለሽ። ከዛ ደግሞ ከ1 ዓመት በላይ ደግሞ የምርም እየተጠቀምሽው ከሆነ በኦሪጂናል የሆነውን ሚሌ ሮዝሜሪ ኦይል እድገት የምርም በቃ የሚታይ ለውጥ ያለው በደንብ ትራንስፎርም ያደረገ እድገት ከበፊትና ካሁኑ በደንብ ልዩነቱ የሚታይ ለውጥ ያመጣል። ግን ኮንሲስታንሲ እና በትክክል ኦሪጂናል መሆኑን እሱ ቼክ ማድረግ አለብሽ። ታዲያ እዚህ ጋር ተያይዞ የሚነሳው ነገር ምንድን ነው? እንደዚህ እድገት የሚያመጣ ከሆነ
የፊት ለፊት ፀጉሮቹን በቀ የሚያደርግ ነገር ከሆነ ለወንድሞቻችን ብንገዛስ? ወንዶቹ መጠቀም ይችላሉ ወይ? ፀጉራቸውን ያሳድጋል ወይ? ራሰ በረሃ ከሆኑ ፀጉራቸው የማደግ እድሉም ይጨምራል ወይ የሚለውን አሁን ይመልስልሽ ይሆናል። ወንዶች አዎ መጠቀም ይችላሉ፣ እንችላለን ማለት ነው። ታዲያ አጭር ፀጉር ያላቸውም ወንዶች እንዲሁም አሁን ፀጉራቸውን ብዙ የሚያሳድጉ ወንዶች አሉ። እነሱም ወንዶች መቀባትና መጠቀም ይችላሉ። ስካልፋቸውን የራስ ቅላችንን ፍሬሽ ለማድረግ ይጠቅማል። ልክ ለሴቶች እንደሚጠቅሙ ሁሉ የራስ ቅልን ጤንነት ለመጠበቅ ይጠቅማል። ግን ማወቅ ያለብሽ ራሰ በራ ከሆኑ ሙሉ ለሙሉ ይቀይራል ማለት ሳይሆን ትንሽዬ ምናልባት ለውጥ የማምጣት አቅም ሊኖረው እንደሚችል ይገመታል። ምክንያቱም ሚሌ ሮዝመሪ ኦይል ናቹራል ሚኖክሲዲል ተብሎ አይደለም የሚታወቀው። ለዛም ትንሽዬ ለውጦች ብቅ ማለታቸው አይቀርም እንጂ ያን ያህል ትራንስፎርም የማድረግ መላጣነትን ወዲያው ወደ ፀጉር የመቀየር አቅም አለው ማለት ግን አይደለም። ግን አሁን እዚህ ጋር በጣም ብዙ ሰዎች የምትሸወዱት ነገር አለ። በጣም ብዙ ጊዜ የምትሳሳቱት ነገር ምንድን ነው? ኦሪጂናል የሆነውን እቃ አለመግዛት ነው። ፌክ ባበዛችሁ ቁጥር ፌክ እቃዎች የበለጠ ይጎዳሉ አደለ? ስለዚህ ፀጉርሽን ይሰባብራሉ፣ ይበጣጥሳሉ፣ ይነቃቅላሉ። እድገት ፈልገሽ ለውጥ ላታገኝ ትችላለሽ። እነዚህን ሁሉ ባያደርጉ እንኳን ለውጥ ከሌለው የገንዘብ ብክነት አመጣሽ ማለት ነው፣ የጊዜን ብክነት አመጣሽ። ስለዚህ እነዚህን ስህተቶች ለመከላከል ኦሪጂናል የሆነውን እቃ ታማኝ ከሆነ ሱቅ ከራሱ ከሚሌ ሮዝመሪ ኦይል መሸጫ ሱቅ ሂደሽ ወይም ደግሞ አማዞን ላይም ታማኝ የሆኑ ኦሪጂናል የሚያቀርቡ ሱቆች ጋር ኮንታክት አድርገሽ ማዘዝ ትችላለሽ። ግን ኢትዮጵያ ውስጥ ካለሽም አሁንም ኢትዮጵያ ውስጥ ልክ እንደዚህ ኦሪጂናል እቃዎቹ የሚሸጥ ሰው አለ። ኮሜንት ላይ አስቀምጥልሻለሁ ቁጥሮቹን፣ እዛ ጋር ደውለሽም ትክክለኛውን ማግኘት ትችላለሽ ማለት ነው። ነገር ግን አሁንም በድጋሚ ማወቅ ያለብሽ ኦሪጂናሉን ገዝተሽ እንኳን ለውጥ ለማግኘት ማወቅ ያለብሽ የተለያዩ ነገሮች እንዳሉ አስቀድሜ እነግርሻለሁ። ያለሽበት ቦታ ይወስነዋል፣ የፀጉርሽ አይነት ይወስነዋል፣ አጠቃቀምሽ ይወስነዋል፣ መቼ መጠቀም እንዳለብሽ ይወስነዋል። እነዚህን ነገሮች ኮንሲደር ማድረግ አለብሽ። ስለዚህ ያለው ችግር ከምንድን ነው? ከቅባቱ ሲሆን ከአንቺ ይሆናል ችግሩ ማለት ነው። አጠቃቀሙን ካላወቅሽው ቅባቱ ብቻውን ታምራዊ ለውጥ አያመጣም። ባለሽበት ሁኔታ እንዴት መጠቀም እንዳለብሽ እሱንም ካልተገነዘብሽ ቅባቱ ብቻውን ትልቅ ፈጣን የሆነ ለውጥ ስለማያመጣልሽ እሱን ነገር የነገርኩሽን ኮንሲደር በማድረግ ነው በትክክል መጠቀም ያለብሽ። ኮንሲስታንሲ በጣም በትክክል ከተጠቀምሽው የማያድግበት ምክንያት የለም። እቺ ቅባቱ ትንሽዬ ብትሆን በመጠኗ ለውጧ ግን በጣም አሜዚንግ ስለሆነ እሱን ነገር ኮንሲደር ማድረግ አለብሽ። አሁን ከአንቺ የሚፈልገው ነገር ምንድን ነው? እንደ ሁል ጊዜው ይሄን የሚሌ ሮዝመሪ ኦይል ተጠቅመሽው ታውቂያለሽ ወይ? እሱን ኮሜንት ላይ አስቀምጭልኝ። ከተጠቀምሽው ምን እንደሆነ ኤክስፔሪንስሽን አሳድጎልሻል ወይስ አላሳደገልሽም የሚለውን አስቀምጭልኝ። እንዲሁም ደግሞ ተጠቅመሽ ማታውቂ ከሆነ ለመጠቀም ፈልገሻል ወይስ ፍላጎትሽ ምን ይመስላል የሚለውንም አያይዘሽ አስቀምጭልኝ። እንዲሁም መረሳት የሌለበት ሌላው ኮሜንት ላይ እንድታስቀምጭልኝ የሚፈልገው በቀጣይ ስለምን ልስራልሽ፣ ምን አይነት ቅባቱን ሪቪው ላድርግልሽ፣ የትኛውን ተጠቀሚ የትኛውን አትጠቀሚ የሚለውን ግራ የገባሽን ነገር ኮሜንት ላይ ሳሚ ስለዚህ እባክህ ስራልን ብትሉኝ ወዲያው የመስራት እድል ይኖረኛልና ኮሜንት ላይ ማስቀመጥሽ እንዳትርሺ። ሰብስክራይብ እና ላይክን በድጋሚ ማድረግ እንዳትርሺ። ሳሚ ነበርኩኝ ከማርቴ